የቴክ ኢንፎ ቲፕስ ተከታታዮች ዛሬ የምናየው ኮምፒውተራችን ወይም ላፕቶፓችን ስሎው ሲሆንብን እንዴት ፋስት ማድረግ እንደሚቻል እጅግ በጣም ጠቃሚ የሆኑ ቲፖችን እናያለን። እስከዛሬ እንደሚታወቀው ቪዲዮ አውቶሜሽን ተጠቅሜ በእንግሊዘኛ ነበር እያዘጋጀው የነበረው፣ ግን ብዙ ልጆች በሰጡኝ ኮሜንት መሰረት በአማርኛ ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ብዙ ጠቃሚ ነገሮችን ታገኙባቸዋላችሁ። ማንኛውንም ዴስክቶፕ ሊሆን ይችላል፣ ላፕቶፕ ስሎው የሆነ ሲያስቸግርብን የተሻለ ፍጥነት እንዲኖረው የሚያደርጉ እጅግ በጣም ጠቃሚ የሆኑ ነጥቦችን አነሳላችኋለሁ። የመጀመሪያው ቴምፕ ፋይሎችን ማጥፋት። ቴምፕ ፋይሎችን ለማጥፋት እቺን የዊንዶ ምልክቷን እና አርን በጋራ ስንጫን ራን ዲያሎግ ቦክስ ትመጣለች። እዚች ጋር ቴምፕ ብለን በመጻፍ ኢንተርን ስንነካ ይሄ ፋይል ይመጣልናል። አሁን ይህን ፋይል ኮንትሮል ኤ በመጫን ሴሌክት ካደረግን በኋላ ሽፍት ዲሌት በማለት ፐርማነንትሊ ዲሌት እንዲሆን ማድረግ ማለት ነው። አሁን ይሄው ዲሌት አድርጌያለሁ። ቀጣይ አሁንም ዊንዶውስ ሳይኗን እና አርን በመጫን ዶላር የፐርሰንቴጅ ምልክት ቴምፕ አሁንም ፐርሰንቴጅ ምልክት አድርገን ኢንተር ስንነካ ይሄ ነገር ይመጣል። ይሄ ሁሉ ቴምፕ ፋይል ነው፣ ሚሞሪያችንን የሚጠቀም ቴምፕ ፋይል ነው። አሁን ይሄን በሙሉ ኮንትሮል ኤ በመጫን ሴሌክት አድርገን ሽፍት ዲሌት በማለት አሁንም ፐርማነንትሊ ይሄንን ቴምፕ ፋይል እናጠፋለን ማለት ነው። የሁሉ ፋይል አሁን ሚሞሪያችንን እየተጠቀመ ነው። ይሄው እንደምታዩት ዲሌት እያደረገ ነው እና እጅግ በጣም ጠቃሚ ነጥቦችን እናነሳለን። እስከመጨረሻው ቪዲዮን በመከታተል ጠቃሚ ነገሮችን ማግኘት ትችላላችሁ። ኦኬ ጨርሷል። ሶስተኛው አሁንም ዊንዶው ምልክት አርን በመጫን ፕሪ ፔጅ ብለን በመጻፍ አሁንም ኢንተር ስንነካ ፕሪ ፔጅ አሁንም እንዲህ አይነት ቴምፕ ፋይል ይመጣልናል። ኮንትሮል ኤ ሽፍት ዲሌት በመንካት ይህንንም በተመሳሳይ ማጥፋት እንችላለን። ሌላኛውና ሁለተኛው ሜተድ ክሊር ዲስክ ክሊር ነው። እዚህ ጋር ዲስክ ብለን ስንጽፍ እዚህ ጋር ዲስክ ክሊር አፕ የምትል ትመጣለች። ከዛ እቺን ኦኬ በማለት ይሄው ክሊር እያደረገ ነው ዲስካችንን። እዚህ ጋር ዳውንሎድ የሆነ ፋይል የምትፈልጉት ካለ ዳውንሎድ ጋር እንዳይጠፋባችሁ እቺን ዳውንሎድ አንድ ታረጓትና በሙሉ ሌሎችን እነዚህ ቴምፕ ፋይሎችን እዚህ ጋር ሪሳይክል ቢል ላይም እንዳይጠፋ ከፈለጋችሁ ቲክ ለማድረግ ትችላላችሁ። እኔ ቲክ አደርገዋለሁ። ይሄን እንደዚህ ካረጉና ከዛ ኦኬ ስትሉት ክሊር ያደርጋል። ይሄው ዲሌት እያደረገ ነው።
ክሊር አድርጓል። ሌላኛው ዲሴብል አንዋንትድ አፕስ ነው። ለምሳሌ እዚህ ጋር ታስክ ማናጀር ላይ ገብተን የማንፈልጋቸው አፖች ለምሳሌ ራን እንዲያደርጉ ማድረግ እንችላለን። እዚህ ጋር ገብተን አሁን ይሄ ዊንዶ 11 ነው። እዚህ ጋር ስታርት አፕ ብለን አሁን ከነዚህ አፖች ለምሳሌ ይህንን አፕ ካልፈለኩት እዚህ ጋር ክሊክ ሳረግ እዚህ ጋር ዲሴብል የሚል እዚህ ጋር ዲሴብል የሚል አማራጭ ይመጣል። ይሄን ዲሴብል ካረኩት እንዳይሰራ ያደርጋል ማለት ነው። ዲሴብል የሆነ ከሆነ ኢኔብል የሚለው አማራጭ ይመጣል ማለት ነው። ይሄ በዊንዶ 11 ነው። እዚህ ጋር በተመሳሳይ ምናልባት ዊንዶ 10 የምትጠቀሙ ካላችሁ እንደዚህ እዚህ ጋር ገብታችሁ አሁንም ትንሽ ለየት ስለሚል ታስክ ማናጀር ላይ ስታርታፕ ትሉና አሁን እዚህ ጋር ከነዚህ አንዱን አፕ ወይም አንድ በላይ ራን እንዲያደርግ ብፈልግ አሁን ለምሳሌ እዚህ ጋር ይህንን አፕ ሴሌክት ሳረግ እዚህ ጋር ዲሴብል የምትል አማራጭ ይመጣል። ካልፈለኩት ይህን አፕ ዲሴብል ሳረገው ስታርት በሚያደርግበት ጊዜ ዊንዶችን ማንፈልጋቸውን ታስክ ማናጀር ላይ ገብተን ዲሴብል ማድረግ እንችላለን ማለት ነው። ሌላኛው ሲስተም አፕዴት ማድረግ ነው። ሲስተም አፕዴት ማድረግ ለምሳሌ ድራይቨሮችን ኦፕሬቲንጉን ሊሆን ይችላል። ኤቭሪ ሲስተም አፕዴት ማድረግ ነው። አፕዴት ማድረግ ዊንዶችን ወይም ፒሲያችን ፈጣን እንዲሆን ያደርገዋል። ከዛ በተጨማሪ ደግሞ አንዋንትድ ለምሳሌ ከዚህ አሁን እኔ እዚህ ጋር ብዙ አፖች የተጫኑ አሉ ለተለያየ ተግባር የማልፈልጋቸውን አፖች እዚህ ጋር ኮንትሮል ፓናል ላይ ገብቼ አንኢንስቶል ማድረግ። ለምሳሌ የማይፈልጉ አፖችን ጭኖ ከማጨናነቅ የማይፈልጎችን ለጊዜው አንኢንስቶል በማድረግ ዊንዶችን የተሻለ ፐርፎርማንስ እንዲኖረው ማድረግ እንችላለን። እዚህ ጋር ገብተን አሁን የማንፈልገውን አፕ እንደዚህ ሴሌክት አድርገን ለምሳሌ አሁን እኔ አዶቤ ሜሞሪ ኦፕቲማይዜሽን ነው። ሜሞሪ ኦፕቲማይዜሽን ማለት ሜሞሪያችንን መጨመር ወይም አፕግሬድ ማድረግ ማለት ነው። አፕግሬድ ማድረግ ከኤችኤችዲ ከሆነ ወደ ኤስኤስዲ ልናደርገው እንችላለን። ለምሳሌ 4 ጂቢ ከሆነ ወደ 12 ወደ 8 ጂቢ ልናሳድገው እንችላለን። ይህን በማድረግ ሜሞሪያችንን ኦፕቲማይዝ ማድረግ እንችላለን። ስቶሬጅ እና ሜሞሪያችንን ኦፕቲማይዝ ማድረግ እንችላለን ማለት ነው። ሌላኛው ሃርድዌር አፕግሬድ ነው። ሃርድዌር አፕግሬድ ማለት ከኦፕቲማይዜሽንም የተለየ ነገር የለው። ለምሳሌ ራም ልንጨምር እንችላለን። ኩሊንግ ሲስተሙ ጤናማ መሆኑን ቼክ ማድረግ። ለምሳሌ ላፕቶፕ ከሆነ ፋኑ በደንብ እንትን እያለ ነው ወይ? አንዳንዴ የሆነ ሶፋ ላይ የሆነ የምናስቀምጥበት ቦታ ራሱ ሙቀት ስለሚፈጥር ያ ሂቲንግ ደግሞ ለፐርፎርማንስ በጣም ስሎ ያደርጋል እና ቬንቲሌት ማድረግ አለበት። ላፕቶፕ ምን ዴስክቶፕ በሚቀመጥበት የአቀማመጥ ለምሳሌ በፋኑ አቅጣጫ የሆነ የሚከልል ነገር ማድረግ የለብንም። ቬንቲሌሽን ማግኘት አለበት። ኩሊንግ ሲስተሙ ጤናማ መሆን አለበት። ፋኑ መስራቱን ቼክ ማድረግ አለበት። ለዚህ አይነት ችግር ካሉ ስሎ ያደርጋል። ማንኛውንም ፒሲ ስሎ የሚያደርግ ስለሆነ ይህን ማድረግ ወሳኝ ነው። ሌላኛው እና የመጨረሻው ክሊን ቫይረስ ማለት አሁን ዋናው ፒሲ ብዙ ፒሲዎች አሁን በተለያየ ቦታ ነው ሰፖርት ሲሰጥ የሚገጥመኝ ነገር ያው ቫይረስ በተለያየ መልኩ ላፕቶፕ ዴስክቶፕ ፒሲያችንን አታክ ያደርጋል እና ከዚያ መጠንቀቅ ነው። አንደኛው ስካን ማድረግ ነው። ፒሲያችንን በዊንዶ ዲፌንደር ወይም አንቲቫይረስ ስካን ማድረግ
ዊንዶው ዲፌንደራችንን አፕዴት ማድረግ ነው። ሌላኛው ደግሞ ፋይርዎላችንን ኦን ወይም ኢኔብል ማድረግ። ለምሳሌ ፋይርዎላችን ኦፍ ወይም ዲስቴብል ከሆነ በቫይረስ በቀላሉ ስለሚጠቃ ሁሌ ለሆነ ፐርፐስ ብቻ ኦፍ ካላደረግነው በስተቀር ፋይርዎላችን የዊንዶው ፋይርዎላችን ኦን መሆኑን ወይም ኢኔብል መሆኑን ቸክ ማድረግ አለብን ማለት ነው። እንዴት እናደርገዋለን? ለምሳሌ አሁን ባናል ላይ ብገባ ሴኩሪቲ ኢን ሲስተም ላይ ፋይርዎል አለ። የፋይርዎል ኦን ኦፍ መሆኑን ቸክ ማድረግ አለብን። አሁን እዚህ ጋር ኦፍ ነው ማነው ኦን ነው። ኦፍ ብናደርገው እዚህ ጋር ኦፍ ብናደርገው አሁን ለቫይረስ ተጋላጭ ያደርገናል ማለት ነው። ይሄ ዊንዶው ፋይርዎላችን ኦን መሆኑን ሁሌ ቼክ ማድረግ አለብን። ሌላኛው ፕሮቴክት ኢንፌክትድ ቫይረስ ኢንፌክትድ ከሆኑ ፍላሽ ሊሆን ይችላል። ማንኛውንም ኤክስተርናል ዲቫይሶች ፕሮቴክት ወይም ፕሪቬንት ማድረግ ነው። ማለት ማንኛውንም ያገኘንን ፍላሽም ሆነ ወደ ላፕቶፓችን ወደ እንትናችን ባንሰካ ጥሩ ነው። ምክንያቱም በብዛት ፍላሾች ቫይረስ ስለሚኖራቸው ሁሉንም ያገኘንን ፍላሽ ሁሉ ወደ እንትናችን መሰካት ለቫይረስ ስለሚያጋልጥ እና ያ ቫይረስ ደግሞ የፒሲያችንን ሚሞሪም ሆነ ሲስተሙን በመጠቀም ስሎ ለማድረግ በጣም የመጀመሪያው ወሳኝ ነገር ስለሆነ ከእንዲህ አይነት ነገሮች መጠንቀቅ ነው። ለዛሬው ያዘጋጀሁላችሁ ቪዲዮ ይሄ ነው። እንግዲህ ከወደዳችሁት ላይክ ሼር ማድረግ አትርሱ። ኮሜንትም ካላችሁ ኮሜንት ላይ ብጽፉልኝ ደስ ይለኛል። ማንኛውንም ኮሜንት ለመቀበል ዝግጁ ነኝ እና ያው በአማርኛ ያዘጋጀሁት የመጀመሪያ ቪዲዮ ነው። እንግዲህ ሁኔታውን አይተን ከተመቻችሁ የተለያዩ ጠቃሚ ቪዲዮዎችን እንደማዘጋጅ ተስፋ አደርጋለሁ። ለዛሬው ባይ ባይ።